ሰላም ውድ የዩቲዩብ ተመልካቾቻችን እንኳን ወደ ቻናላችን በሰላም መጡ። በዛሬው ዜናችን አሜሪካ በአዲስ የቪዛ ፖሊሲ ላይ እየወሰደች ያለችውን እርምጃ፣ በጋዛ የተመለሱ የፍልስጤማውያን አስክሬኖች ዙሪያ የቀጠለውን ውይይት እንዲሁም በሶማሊላንድ የተጀመረውን አዲስ የኩላሊት ዲያሊሲስ ፕሮግራም በዝርዝር እንመለከታለን። ከእኛ ጋር እስከ መጨረሻው ይቆዩ። አሜሪካ በ2025 በሙከራ የጀመረችው የቪዛ ዋስትና ፕሮግራም አሁን ቋሚ ስርዓት መሆኑን አስታውቃለች። በዚህ ስርዓት ውስጥ የሚካተቱት አንዳንድ የቢ1 እና የቢ2 ቪዛ አመልካቾች እስከ 20,000 የአሜሪካ ዶላር የሚደርስ ዋስትና ሊጠየቁ ይችላሉ ተብሏል። የአሜሪካ መንግስት እንደሚለው ይህ እርምጃ ቪዛ ካለቀ በኋላ በሀገሩ የሚቆዩ ሰዎችን ለመቀነስ የታሰበ ነው ተብሏል። ነገር ግን ይህ ውሳኔ ከፍተኛ ውይይትን አስነስቷል። ተቺዎች እንደሚሉት ይህ መመሪያ በተለይ ከታዳጊ ሀገራት ለሚመጡ ተጓዦች ከባድ የገንዘብ ጫና ሊፈጥር ይችላል። የአሜሪካ መንግስት ግዛት መምሪያ ከዚህ ቀደም ኢትዮጵያንም በፕሮግራም ውስጥ ሊካተቱ ከሚችሉ ሀገራት ውስጥ አስቀምጧት እንደነበረ አይዘነጋም። ከአሜሪካ ዜና ወደ ስንሻገር በጋዛ ያለ ሰብአዊ ቀውስ አሁንም እንደቀጠለ ይገኛል። በጋዛ ያለው ጦርነት ቢቀጥልም በቅርቡ አንድ ክስተት የዓለምን ትኩረት ስቧል። ከፈረንጆቹ 2023 ተጀምሮ በፍርስራሽ ስር ተቀብረው የነበሩ የሞቱ 12 ሰዎች አስክሬን ከብዙ ቀናት ፍለጋ በኋላ ተገኝቷል። ለቤተሰቦቻቸውም ይህ ከረዥም ጊዜ ጥበቃ በኋላ የመጣ አሳዛኝ ክስተት ነው። በቂ መሳሪያ ባለመኖሩም ፍርስራሹን በእጃቸው እያነሱ ፍለጋውን እንደቀጠሉም ተናግረዋል። በሌላ በኩል ጦርነቱን ማቆም የሚያስችሉ ውይይቶች አሁንም በቀጣይነት እየተካሄዱ ሲሆን ዓለም የሚቀጥለውን እርምጃ በጉጉት እየጠበቀ ይገኛል። ከአሳዛኙ ዜና ስንወጣ በሶማሌላንድ የኩላሊት ህመምተኞችን ለረዥም ጊዜ በከፍተኛ የሕክምና ወጪና በመሳሪያ እጥረት ሲያጋጥማቸው ቆይቷል። አሁን ግን የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የዲያሊሲስ ሕክምና በነፃ እንዲሰጥና 15 የዲያሊሲስ ማሽኖች እንዲገዙ መመሪያን ሰጥተዋል። ይህ ውሳኔ ብዙ ታካሚዎችንና ቤተሰቦቻቸውን ዘንድ ትልቅ ተስፋ ተወስዷል። ባለሙያዎች ይህ የጤና አገልግሎትን ለማሻሻል የሚያግዝ አስፈላጊ እርምጃ መሆኑንም ገልጸዋል። እነዚህ ለዛሬ የያዝናቸው ዋና ዋና ዜናዎች ናቸው። ቪዲዮዎቻችንን ከወደዱ ላይክ እና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቷን በመጫን ቀጣይ ተአማኒ ዜናዎችን ይከታተሉ። መልካም ጊዜ